ሕማማት ምዕራፍ 3 የዓለማት ገዢ በይሁዳ ገዢ ፊት። የዓመፅ ሳምንት። የይሁዳና የሰማርያ ገዢ ጴንጤናዊ ጲላጦስ ለፋሲካ በዓል ለአሕዛብ ገዢዎች የምትመች መኖሪያ የሆነችውን ቂሳርያን ትቶ ወደ ኢየሩሳሌም ከተማ መጥቷል። ይህ አሕዛባዊ ገዢ ወደ ኢየሩሳሌም የመጣው እንደ እስራኤላውያን የፋሲካን በዓል ሊያከብር አይደለም። በፋሲካ በዓል ሰሞን ከመላው ዓለም የመጡ ዲያስፖራ የተበተኑ አይሁድ ወደ ኢየሩሳሌም ስለሚመጡ የሕዝቡ ቁጥር እጅግ እጥፍ ሆኖ ይጨምራል። እስራኤል ከግብጽ ባርነት ነጻ የወጡበትን በዓል በሚያከብሩበት በዚህ ሳምንት የሕዝቡ ብዛት ተጨምሮ ብሔራዊ ስሜታቸውን ስለሚያነቃቃው ሳምንቱን ከመቼውም ጊዜ በላይ በገዢዎቻቸው ሮማውያን ላይ ለማመጽ ሰበብ የሚፈልጉበት ሳምንት ያደርገዋል። ይህች አስጨናቂ ሳምንት እስከምታልፍ ድረስ ጲላጦስም ምቹ መኖሪያውን ትቶ ከነ ወታደሮቹ በኢየሩሳሌም ይሰፍራል። እያንዳንዷን እንቅስቃሴ በንቃት ይከታተላል። ማንኛውንም የሕዝቡን ቁጣ ሊቀሰቅስ የሚችል ነገር ላለማድረግ ይጠነቀቃል። የወደዱትን እስረኛ እስከ መፍታት ድረስ ደርሶ የሕዝቡን ፍላጎት ይጠብቃል። የሚያበሳጨው ነገር ቢኖር እንኳን በሌላ ጊዜ ለመበቀል በልቡ የዛተም ቢሆን ሳምንቷ እስከምታልፍ ድረስ ትንፋሹን ሰብስቦ በትዕግስት ያሳልፋል። አይሁድ ጌታችንን አስረው ወደ ጲላጦስ ያመጡት እንግዲህ በዚህ ሳምንት በዋናው በዓል ዕለት ነው። ከመቼውም ጊዜ በላይ ተሰሚነታቸው በሚያየልበት በዚህ ሳምንት ለመጠቀም ቆርጠው ተነስተዋል። በዚያ ላይ በዓሉ ካለፈ በኋላ ጌታችንን ከጲላጦስ ፊት ለማቅረብ ቢፈልጉ እስከ ቂሳርያ ድረስ መሄድ አለባቸው። ጌታችንንም ኢየሩሳሌም ውስጥ ሲያውክ አገኘ ነው ብለው አሁን ካልያዙት በስተቀር ከኢየሩሳሌም ውጭ አግኝተው ቢይዙት ኖሮ ጲላጦስ ከኢየሩሳሌምና ይሁዳ ውጭ የተያዘ ሰው ላይ ልፈርድ አልችልም ብሎ ሊመልሳቸው የሚችልበት የሕግ መሰረት ነበረው። በእርግጥ አይሁድ ለምን ጌታችንን ወደ ጲላጦስ ማቅረብ አስፈለጋቸው? ከዚህ በፊት ሊያደርጉት ሞክረው እንደነበረው ማንም ሳያያቸው በተራራ አፋፍ ወስደው ለምን አልወረወሩትም? ሉቃስ 4 ደጋግሞ እንደሞከሩት በድንጋይ ወግረውስ ስለምን አልገደሉትም? ዮሐንስ 8 በእሳት አቃጥለው በሰይፍ ቆራርጠው የሚገድል መርዝ አጠጥተው ሊገድሉት ሲችሉ ለምን ጲላጦስን ደጅ መጥናት አስፈለጋቸው? ምላሹ አንድ ብቻ ነው። አይሁድ የፈለጉት ጌታችን እንዲሞት ብቻ ሳይሆን ተሰቅሎ እንዲሞት ነው። እነርሱ የፈለጉት በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነው የሚለውን የኦሪት ቃል በመያዝ የናዝሬቱ ኢየሱስ እርሱ እንደሚለው በእግዚአብሔር የተላከ የተቀባ መሲህ ክርስቶስ ሳይሆን በእግዚአብሔር ዘንድ የተረገመ ነው ለማለት ተሰቅሎ እንዲሞት አጥብቀው ፈለጉ። ዘዳግም 21 ሮማውያን የሚሰቅሉትን ሰው ምን ያህል እርቃኑ እንደሚያዋርዱት አይሁድ በተግባር አይተው ስለሚያውቁ ጌታችንን በዚህ አሰቃቂ አሟሟት እንዲሞትና እውነት እርሱ ክርስቶስ የእግዚአብሔር ልጅ ቢሆን ኖሮ ይህ ሁሉ መከራ ደርሶበት ይሰቀል ነበር እያሉ እንደ ማስረጃ በማቅረብ ክርስቶስ አይደለም ለማለትና ክርስቲያኖችንም ለበዓል በመጣው ሕዝብ ፊት በጌታ መስቀል ለማሸማቀቅ ነበር። እነርሱ ለማሸማቀቅ ብለው እንዲሰቀል ቢያደርጉም እኛ ግን በመስቀሉ አፍረን አናውቅም። የተሰቀለውን ክርስቶስን እንሰብካለን። መመካት ቢያስፈልግም ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ እያል እንድናፍር ባዘጋጁት የጌታችን መስቀል እንመካበታለን። ገላትያ 16 አንደኛ ቆሮንጦስ 1 ሌላው ጥያቄ የካህናት አለቆችና ፈሪሳውያን ዓላማቸው ጌታችንን መስቀል ከሆነ ስለምን ወደ ጲላጦስ ይዘውት መምጣት አስፈለጋቸው? ራሳቸው ወስደው አይሰቅሉትም ነበርን? የሚል ነው። አይሁድ በሮማውያን ቅኝ አገዛዝ ስር ከሆኑ በኋላ ማንኛውንም አይነት የሞት ፍርድ በዜጎቻቸው ላይ ያለ ሮም ፈቃድ መወሰን መብት የላቸውም ነበር። ጲላጦስ ጌታችንን ይዘው ገና ሲመጡ እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት ባለ ጊዜ ለእኛስ ማንንም ልንገድል አልተፈቀደልንም ያሉት ለዚህ ነበር። ዮሐንስ 18
በሌላ ቋንቋ እኛ የምንፈልገው በሕግ የተፈቀደልንን ታናሽ ቅጣት ልንቀጣው አይደለም፣ እንዲገደል ነው እንጂ ማለታቸው ነበር። ስለዚህ ወደ ጲላጦስ የመጡት ጌታችንን ለመስቀል የግድ የሮማዊው ገዥ ይሁንታና አስፈጻሚነት ስለሚያስፈልግ ነው። ጴንጤናዊ ጲላጦስ ይሁዳ በንጉሥ መተዳደሯን አቁማ የሮም አውራጃ ከሆነችበት ከንጉሥ አርኬላዎስ መውረድ በኋላ በይሁዳና በሰማሪያ ሀገረ ገዥ ሆኖ ለ6ኛ ጊዜ የተሾመ የቄሳር እንደራሲ ነው። የአይሁድ ታሪክ ጸሐፊው ዮሴፍ እንደሚገልጸው ጲላጦስ ከአይሁድ ጋር የጎሪጥ መተያየት የጀመረው ገና በቄሳር ተሹሞ እንደመጣ ነበር። ሮማውያን ገዢዎች ምንም እንኳን የይሁዳ ገዥ እንደመሆናቸው መኖሪያቸው ሊሆን የሚገባው በኢየሩሳሌም ቢሆንም ኢየሩሳሌም መንፈሳዊት ከተማ በመሆኗ ለአሕዛባዊ አኗኗራቸውና የምቾት ሕይወታቸው ስለማትስማማ የሚኖሩት በቄሳር ስም በምትጠራው የቂሳሪያ ከተማ ነበር። ከዚህ ባሻገር ሮማውያን ምንም እንኳን ገዢነታቸውን ቢያስከብሩም የኢየሩሳሌምና የቤተ መቅደሱን ክብር ባለመንካት የሕዝቡን ስሜት ለመጠበቅ ይሞክሩ ነበር። ለዚህም ማሳያ የሚሆነን ሊቃነ ካህናቱ ምንም እንኳን የሞት ፍርድ የመፍረድ ስልጣናቸው የተገፈፈ ቢሆንም መግባት ወደማይፈቀድበት ወደ ቤተ መቅደሱ በድፍረት የገባን ማንኛውንም ሰው ሌላው ቀርቶ ሮማዊ እንኳን ቢሆን እንዲገድሉ ስልጣን ተሰጥቷቸው ነበር። በኢየሩሳሌምና በቤተ መቅደሱ ዙሪያም ማንኛውም የሮማውያን አርማና የጣዖታት ምልክት እንዳይገባ በማድረግ ሮማውያን የእስራኤላውያንን ሕሊና ለመጠበቅ ሞክረው ነበር። ይህ ግን ጲላጦስን አይመለከትም። ጲላጦስ ወደ ኢየሩሳሌም ለመጀመሪያ ጊዜ ወታደሮቹን ይዞ የገባው ሕዝቡ በተኛበት በኩለ ሌሊት ነበር። ወታደሮቹን የጢባሪዮስ ቄሳርን ምስል የያዘ ጋሻና አርማ አስይዞ ወደ ቅድስቲቱ ከተማ በመግባት በዋና ዋና አደባባዮች ላይ በቤተ መቅደሱ መግቢያ ጭምር እንዲሰቀል አደረገ። ይህ ሁሉ ሲከናወን ሀገር ሰላም ብለው የተኙት አይሁድ ከእንቅልፋቸው ነቅተው ኢየሩሳሌም በአሕዛብ ምስሎች ተሞልታ ሲያዩ በታላቅ ቁጣ ነደዱ። የልቡን አድርሶ ወደ መኖሪያ የተመለሰው ጲላጦስን ለመቃወም እጅግ ብዙ ሕዝብ ወደ ቂሳሪያ ጎረፈ። በመኖሪያ ቤቱ ዙሪያ ተሰባስበው ቢጮሁበትም ለእርሱ ግን ጩኸታቸው መዝናኛ ሆነለት። አይሁድ ገዢው እንደማይበገር ሲያዩ ቀስ በቀስ ከጩኸታቸው ወደ ልመና ተሸጋገሩ። እርሱ ግን በፍጥነት ቂሳሪያን ለቀው ካልተመለሱ ሁሉንም እንደሚጨርሳቸው ዛተ። ለ5 ቀናት ያህል ከእግሩ ስር ተደፍተው ከለመኑት በኋላ አርማዎቹን ከኢየሩሳሌም ለማንሳት ተስማማ። ይህን ምስል በብዙ ሙግት ካስነሳ በኋላ ደግሞ ታላቁ ሄሮድስ ባሰራው ቤተ መንግስት ውስጥ የቄሳር ምስል ያለበትን ትልቅ ጋሻ አሰርቶ ዳግም ሁከት እንዲነሳ ያደረገ ሲሆን የሄሮድስን ልጆች ጨምሮ ሕዝቡ በጽሑፍ ተቃውሞውን ሰብስቦ ወደ ቄሳር አመልክቶ አስነስቶታል። ጲላጦስ በአይሁድ ላይ የሚያደርገውን ንቀት የተመላ ትንኮሳ በዚህ ብቻ ያበቃ አልነበረም። በኢየሩሳሌም ላለው የውሃ እጥረት መፍትሄ ለመስጠት በሚል ያቀረበው ሀሳብ የካህናት አለቆችና የመላው አይሁድን አንጀት በንዴት የሚያሳርር ነበር። ለኢየሩሳሌም ውሃ ከሰለሞን መጠበቂያ ለመሳብ ወጪው ሕዝቡ ለቤተ መቅደስ በሚከፍለው የአስራትና የመባ ገንዘብ እንዲሸፈን አዋጅ አስነገረ። ጲላጦስ ይህን ማድረጉ አይሁድን ምን ያህል ሊያስቆጣ እንደሚችል አስቀድሞ አስቦበት ነበር። ስለዚህ ከአዋጁ አስቀድሞ ወታደሮቹን እንደ አይሁዳዊ ለብሰው ሰይፋቸውን ደብቀው እንዲቆሙ አድርጎ ነበር። በዚያች ዕለት አዋጁን ተቃውሞ አፋቸውን ለመክፈት የሞከሩ ሁሉ እነርሱን መስለው በቆሙበት ወታደሮች ሰይፍ እየወደቁ እጅግ ብዙ ሰው በግፍ ተገድሏል። ደም ማፍሰስ ያልበቃው ጲላጦስ ከዚያ በኋላም በገሊላ የነበሩ ሰዎችን ለእግዚአብሔር መስዋዕት በሚሰዉበት ስፍራ ደማቸውን ከመስዋዕታቸው ጋር በመደባለቅ ለሮም የበላይነት ማንኛውንም ነገር ከማድረግ የማይመለስ ጨካኝ ሀገረ ገዥ መሆኑን አሳይቷል። ሉቃስ 13። በእነዚህ ቅድመ ታሪኮች ምክንያት አይሁድና ጲላጦስ የነበራቸው ግንኙነት እባብ ለእባብ ይተያያል፣ ካብ ለካብ አይነት ነበር። እርሱ የእነርሱን ክፋትና ምቀኝነት በሚገባ ሲያውቅ፣ እነሱ ደግሞ
የእርሱን ንቀትና ጭካኔ ጠንቅቀው ያውቃሉ። ክሳቸውን ውድቅ ለማድረግ ምክንያት እንደሚፈልግ ስለሚያውቁም አይሁድ ወደ ጲላጦስ የመጡት በጥንቃቄ ነበር። በሊቀ ካህናቱ ግቢ ውስጥ ጌታችንን ሲከሱ ያደሩባቸው ክሶች ሁሉ በጲላጦስ ፊት ዋጋ ያላቸው አይደሉም። መቅደስ አፈርሳለሁ ብሏል፣ ራሱን መሲህ ነኝ ይላል፣ የእግዚአብሔር ልጅ ነኝ ይላል የሚሉ ክሶች በጲላጦስ ፊት ውሃ አያነሱም። ከሕጉም አንጻር ሮማዊ ገዥ በመንፈሳዊ ክሶች ላይ አይፈርድም። ቅዱስ ጳውሎስ በተከሰሰ ጊዜ ሆነው ይህንን ያስረዳናል። ጋልዮስ በአካያ አገረ ገዥ በነበረ ጊዜ አይሁድ በአንድ ልብ ሆነው በጳውሎስ ላይ ተነሱ። ወደ ፍርድ ወንበርም አምጥተው ይህ ሕግን ተቃውሞ እግዚአብሔርን ያመልኩ ዘንድ ሰዎችን ያባብላል አሉ። ጳውሎስም አፉን ሊከፍት ባሰበ ጊዜ ጋልዮስ አይሁድ ሆይ አመጽ ወይም ክፉ በደል እንደሆነ ልታገሳችሁ በተገባኝ፣ ስለ ቃልና ስለ ስሞች ስለ ሕጋችሁም የምትከራከሩ ከሆነ ግን እራሳችሁ ተጠንቀቁ፣ እኔ በዚህ ነገር ፈራጅ እሆን ዘንድ አልፈቅድምና አላቸው። ከፍርድ ወንበርም ፊት አስወጣቸው። ሐዋርያት ሥራ ምዕራፍ 18። በዚህ መሰረት አይሁድ የማታዎቹን ክሶች በጲላጦስ ፊት ደግመው ቢያቀርቧቸው ኖሮ እንደ ጋልዮስ አይመለከተኝም ብሎ ሊያስወጣቸው ይችል ነበር። በዚህ የተነሳ አይሁድ ጌታችን ላይ አዳዲስ ፖለቲካዊ ክሶችን አዘጋጅተው ወደ ጲላጦስ ቀረቡ። በጴንጤናዊው በጲላጦስ ዘመን ጲላጦስ በሮማውያን ታሪክ ላይ ያለው ስፍራ የአንድ አውራጃ ገዥነት ብቻ ነው። በጢባሪዮስ ቄሳር ሊያውም ከሮማ ውጪ በገዥነት ተሹሞ የተላከው ይህ ሰው ሮም ካፈራቻቸው ታላላቅ ቄሳሮች፣ ፈላስፎች፣ የስነ ስዕልና የኪነ ጥበብ ሰዎች ይልቅ ዘመን የማይሽረው ዝነኛ ሰው ይሆናል ብሎ ማንም ሰው አልገመተም ነበር። ሆኖም ጲላጦስ ከቄሳር በላይ በክርስትናው ዓለም ትልቅ ስፍራ ያለው ሰው ሆነ። ክርስቲያኖች ሁላችን ለጸሎት በቆመን ጊዜ ሁሉ በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ እያል ዘውትር በጸሎት ሃይማኖት የምናነሳው ጲላጦስ በይሁዳና በሰማሪያ አውራጃ ነዋሪዎች ላይ ብቻ እንዲፈርድ ከቄሳር ዘንድ ተሽሞ ባላወቀው መንገድ በሰማያዊው ዳኛ ላይ ፈረደ፣ ዳኛ ሆነ። በዚያች ማለዳ በሕያዋንና በሙታን ላይ የሚፈርደው መድኃኔ ዓለም ክርስቶስ ይፈረድበት ዘንድ በጲላጦስ ፊት ታስሮ ቆመ። ነቢዩ ዳዊት አቤቱ በፊትህ ማን ይቆማል ብሎ የዘመረለት አምላክ በጲላጦስ ፊት ቆመ። ጌታ ኢየሱስ ክርስቶስ ሆይ ይፈረድብ ዘንድ በጲላጦስ ፊት ቆምክ። ሱራፌልና ኪሩቤልም በገናናው ጌትነት ፊት የሚሰግዱ ሲሆን ይፈረድብ ዘንድ እጅህ በሰራችው ሸክላ ፊት እንዴት ቆምክ ይላል ቅዱስ ስምዖን አምዳዊ። አይሁድ ጌታችንን ወደ ጲላጦስ ገና ጎህ ሲቀድ ይዘውት ከመጡ በኋላ የፋሲካን በግ ይበሉ ዘንድ እንዳይረክሱ ብለው ወደ ሀገረ ገዡ ግቢ ውስጥ አልገቡም ነበር። ዮሐንስ 18። ግመልን የሚውጡትና ትንኝን የሚያጠሩት አይሁድ ትልልቅ ኃጢአትን እየሰሩ ለጥቃቅን ነገሮች ብቻ መጠንቀቅ ልማዳቸው ነው። ማቴዎስ 23። ዛሬም እንደ ልማዳቸው ከአዝሙድና ከከሙን አስራት የሚከፍሉት አይሁድ ነፍሰ ገዳይ በመሆን እንደሚረክሱ ሳያስቡ ወደ ጲላጦስ ግቢ መግባት እንደሚያረክሳቸው አሰቡ። አይሁድ ጌታችንን በጲላጦስ ፊት ለመክሰስ የመረጧቸው ክሶች 3 ነበሩ። ይህ ሕዝባችንን ሲያጣምም ለቄሳርም ግብር እንዳይሰጥ ሲከለክል ደግሞም እኔ ክርስቶስ ንጉሥ ነኝ ሲል አገኘነው የሚሉ ናቸው። ሉቃስ 23። አይሁድ ያቀረቧቸው ክሶች በተለይም እኔ ንጉሥ ነኝ ማለትና ለቄሳር ግብር እንዳይከፈል መከልከል ያለምንም ቅድመ ሁኔታ የሞት ፍርድ የሚያሰጥ ጥፋት መሆኑን ጠንቅቀው ያውቃሉ። በተለይ በዜና አይሁድ እንደተመዘገበው በጲላጦስና ከሱ በፊት በተነሱ ሀገረ ገዦች ዘመን እኔ ንጉሥ ነኝ ብለው የተነሱና ሕዝቡንም በቄሳር ላይ ያሳመጹ በርካታ ሰዎች በሞት እንደተቀጡ ስለሚያውቁ ለጲላጦስ የማያወላዳ ክስ እንዳቀረቡለት እርግጠኞች ነበሩ። አይሁድ ጲላጦስን ያወቁትን ያህል ጲላጦስም አይሁድን በሚገባ ያውቃቸዋልና በጠዋት እንቅልፍ አጥተው በበዓል ቀን የፋሲካን በግ እንኳን ሳይበሉ
አንድን ናዝራዊ አስረው የመጡት ለቅኝ ገዢዎቻቸው ጢባሪዮስ ቄሳር ግብር ተቆርቁረው ግብር ለምን አልተከፈለውም ብለው አስበው እንዳልነበረና ጌታን በቅናት አሳልፈው እንደሰጡት ያውቅ ነበር። ማቴዎስ 27። አይሁድ ጌታችንን የከሰሱባቸውን ክሶች አንድ ባንድ እንመልከታቸው። የመጀመሪያው ክስ በምንም መለኪያ ለመመዘን የሚያስቸግረውና ለምርመራ አመቺ ያልሆነውን ሕዝባችንን ያጣምማል የሚል ክስ ነው። ይህ ክስ ቅንዓታቸውን በግልጥ ላለመናገር ያነሱት ነው እንጂ እነሆ ዓለም ሁሉ ተከትሎት ሄዷል ብለው የተበሳጩት ብስጭት ወደ ክስ ተቀይሮ ነው። ዮሐንስ 12። ለዚህ ያልተጨበጠ ክስ መልስ ለመስጠት ያስቸግራል። ሆኖም ከሕዝቡ መካከል ጌታን ለምን እንደተከተሉት ተጠርተው ቢጠየቁ ኖሮ ያደረጉትን ሁሉ የነገረኝን ሰው ኑና እዩ የሚሉ ሴቶች፣ እንደዚህ ሰው ማንም ከቶ አልተናገረም የሚሉ ተማሪዎች፣ ኃጢአተኛ መሆኑን አላውቅም፣ እውር እንደነበርኩ አሁንም እንዳይ ይህን አንድ ነገር አውቃለሁ ብለው የሚናገሩ አይናማዎች አይጠፉም ነበር። ዮሐንስ ወንጌል 4:7-9። በጌታችን ላይ የተነሳው ሁለተኛው ክስ ለቄሳር ግብር እንዳይሰጥ ይከላከላል የሚል ነው። ይህን ርዕሰ ጉዳይ በጌታችን ላይ ሲያነሱ የመጀመሪያ ጊዜያቸው አልነበረም። በአንድ ወቅት ፈሪሳውያን እንዴት አድርገው በነገር እንደሚያጠምዱት ተማከሩ። ራሳቸው ቢሄዱ እንዳይጠራጠር በማለት የእነሱን ደቀ መዛሙርት የሆኑ የሄሮድስ ወገኖች መልእክተኛ አድርገው ላኩበት። መልእክተኞቹ የሐሰት ትሕትና ተላብሰው ከንቱ ውዳሴን በማስቀደም ጌታችንን ለማጥመድ ቀረቡ። መምህር ሆይ እውነተኛ እንደሆንክ በእውነትም የእግዚአብሔር መንገድ እንደምታስተምር እናውቃለን። ለማንም አታዳላም፣ የሰውን ፊት አትመለከትምና ብለው ጀመሩ። ምክንያት አልባ የሆነ ድንገት የሚዘንብ የውዳሴ ዝናብ ለተንኮል የሚቀርብ መሆኑን እንኳን ልብን የሚያውቀው ጌታችን ቀርቶ ማንኛውም ሰው የሚረዳው ነው። ከምስጋናቸው በኋላ እንግዲህ ምን ይመስልሃል? ለቄሳር ግብር መስጠት ተፈቅዷልን ወይስ አልተፈቀደም አሉት። ማቴዎስ 22። ቅዱስ ሳዊሮስ በአንጾኪያ እንዳብራራው ይህንን ጥያቄ የጠየቁት ጌታችንን ከሁለት ወጥመዶች በአንዱ ውስጥ ለመክተት አቅደው ነበር። አሁን ለቄሳር ግብር መክፈል ይገባል ብሎ ከመለሰ ከሙሴ ሕግና ለእግዚአብሔር ከመገዛት ወጥተን ለአሕዛብ ሕግ እንድንገዛ ያስተምራል፣ ወደ ባዕድ ኃይልና ወደ ባዕዳን ዘር እያስኮበለለን ነው ብለው ለሙሴ ሕግ በሚቆረቆሩትና ጥያቄውን ሲጠየቅ ቆመው በሚሰሙት ሕዝብ ዘንድ ሊያስጠሉት ይችላሉ። ለቄሳር ግብር አትክፈሉ ካለ ደግሞ ለሮም ባለስልጣናት አይገዛም ብለው ራሳቸው የሄሮድስ ወገኖች አስረው ወስደው ለሮማውያን ሊሰጡት ይችላሉ። የሰው ልብ የሚያውቀው ጌታችን ከፈሪሳውያን ተልከው ለመጡት ሰዎች መልስ ከመስጠቱ በፊት እናንተ ግብዞች ስለምን ትፈታተኑኛላችሁ በማለት ጥያቄውን የጠየቁት ለወጥመድ መሆኑን እንዳወቀባቸው ነገራቸው። ከዚያም የግብሩን ብር አሳዩኝ አለ። እነሱም ዲናር አመጡለት። እርሱም ይህች ጽሕፈቲቱስ የማን ናት አላቸው። የቄሳር ነው አሉት። በዚያን ጊዜም እንኪያንስ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር አስረክቡ አላቸው። ይህንንም ሰምተው ተደነቁ፣ ትተውትም ሄዱ። ማቴዎስ 22። ጌታችን በዚህ ምላሽ አቅደውት የነበረውን ሁለት ነገር አፈረሰባቸው። ለቄሳር ተገዙ በማለት የሙሴን ሕግ ይቃወማል፣ እግዚአብሔርን ትታችሁ ለአሕዛብ ተገዙ ይላል ለማለት አሰፍስፈው ቢጠብቁም ጽሕፈቲቱ የማናት ብሎ በመጠየቁ ራሳቸው በሚሰጠው መልስ ላይ ተሳታፊ እንዲሆኑና ለእርሱ ድምዳሜ መነሻውን እንዲናገሩ አደረጋቸው። በዚህ ምክንያት ለቄሳር ግብር ክፈሉ አለ ብለው ቢናገሩ እናንተስ ቀድማችሁ ዲናሩ የቄሳር ነው ትሉ አልነበረምን ያሰኝባቸዋል። ከእግዚአብሔር ጋር አጣላ እንዳይሉ ደግሞ የቄሳርን ለቄሳር ስትሰጡ የእግዚአብሔርን ለእግዚአብሔር ስጡ በማለት የእግዚአብሔር ገንዘብ የሆነውና እግዚአብሔር በአርያው ፈጥሮ እንደ ሳንቲሙ አምላካዊ መልኩን የቀረጸበትን ሰውነታቸውን ለእግዚአብሔር እንዲያስረክቡ ጨምሮ ነገራቸው።
በእርግጥም እኛ የሰው ልጆች ሁላችንም የእግዚአብሔር መልኩን የሳለብን ገንዘቦቹ ነን። እንደሚታወቀው የንጉሱ የቂሳር መልኩ የታተመው በሳንቲሙ ላይና ከአብራኩ በሚከፈለው ልጁ ላይ ነው። ሆኖም ሳንቲሙ በላዩ ላይ ያለውን የንጉስ መልክ ምንነት አያውቅም። ልጁ ግን አባቱን እንደሚመስል ያውቃል። እኛም በላያችን ላይ ያለውን የእግዚአብሔርን መልክ ካላወቅን ሳንቲም ብቻ ሆነን እንቀራለን። ድሪሟ እንደጠፋባት ሴት ሳንቲምም ቆሻሻ ውስጥ ገብተን ልንጠፋ እንችላለን። በላያችን ያለውን የንጉሱን መልክ ከተረዳን ግን ከሳንቲምነት ወደ ልጅነት ሕይወት ከፍ እንላለን። ጌታችን የቄሳርን ለቄሳር አስረክቡ ብሎ በቃል በማስተማር ሳይወሰን በስራና በቃል የሚያስተምር መምህር እንደመሆኑ በቅፍርናሆም ግብር የሚቀበሉ ሰዎች ወደ እርሱ ሲመጡ ከባህር አሳ ውስጥ ከተገኘ ገንዘብ ግብር በመክፈል እንደ አምላክነቱ አሳውን አስገብሮ እንደ ሰውነቱ ለቄሳር ገብሮ አሳይቷል። ማቴዎስ 17። በዚህች ዕለት ግን አይሁድ በሐሰት ግብር እንዳይከፈል ይከላከላል ብለው በጲላጦስ ፊት ከሰሱት። ሶስተኛው ክስ እኔ ክርስቶስ ንጉስ ነኝ ሲል አገኘ ነው የሚል ነው። ይሄ ክስ ተንኮል የተመላበት ክስ ነው። ንጉስ ነኝ ይላል ወይም ክርስቶስ ነኝ ይላል ብለው ለይተው አልተናገሩም። ክርስቶስ ነኝ ማለት በመንፈሳዊ ትርጉም ንግስናውን የሚያሳይ ነው። ስለ ክርስቶስ የተነገሩ ትንቢቶችና የትንቢት ፍጻሜ ታሪኮችም መሲሁን ንጉስ ብለው ይጠሩታል። ንጉስሽ የዋህ ሆኖ በአህያና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል፣ ሆሳዕና በጌታ ስም የሚመጣ ንጉስ የተባረከ ነው የሚሉ ጥቅሶች ክርስቶስ ንጉስ እንደሚባል ያስረዳሉ። ሰብአ ሰገል ወደ ሄሮድስ መጥተው የተወለደው የአይሁድ ንጉስ ወዴት ነው ብለው ሲጠይቁት የካህናት አለቆችን ጠርቶ ክርስቶስ ከወዴት እንደሚወለድ መጠየቁ ንጉስ የሚለው ቃል በአይሁድ ሕሊና ክርስቶስ ከሚለው ጋር በተለዋዋጭ ቃል የሚነገር መሆኑን ያስረዳል። በስጋዊ ትርጉም ከሆነ ግን ክርስቶስ ለሮም መንግስት የሚያሰጋ ምድራዊ ንጉስ አይደለም። አይሁድ በክሳቸው ላይ ክርስቶስና ንጉስ ብለው የተናገሩት መንፈሳዊውን ከስጋዩ በመቀላቀል በሁለት ድንጋይ አንድ ወፍ ለመምታት ያደረጉት ስልት ነበር። በእርግጥ ክርስቶስ ምድራዊ ንጉስ አልነበረም። ነገስታት ባለጠጎች ናቸው። እርሱ ግን የእኛን ድህነት ወስዶ ድሃ ሆነ። በበረት የተወለደ በኋላም ራሱን የሚያስጠጋበት ያልነበረው ነበር። ነገስታት ኑሯቸው ከንጉሳዊ ቤተሰቦችና ባለጠጎች ጋር ነው። እርሱ ግን ያስከተለው አሳ አጥማጆችን ነበር። ነገስታት ዘው ሲደፉ፣ እርሱ ግን የሸዋ አክሊልን የደፋ። ነገስታት ያማረ መጠጥ ሲጠጡ፣ እርሱ ግን ሐሞትና ከርቤን የጠጣ። ነገስታት በትረ መንግስትን ሲይዙ፣ እርሱ ግን በበትር የተመታ። ነገስታት ወግተው ሲገዙ፣ እርሱ ግን ተወግቶ የገዛ ንጉስ ነው። ስለዚህ ጌታችን ምድራዊ ንጉስ አልነበረም። አይሁድ ዛሬ ተነስተው ንጉስ ነኝ ይላል ብለው ከሰሱት እንጂ ራሳቸው ጌታችንን ምድራዊ ንጉስ ለማድረግ ይፈልጉ ነበር። አመጣጡ እነሱ እንዳሰቡት በፈረስና በሰራዊት ታጅቦ የሮምን ጦር ሊወጋ ቢሆን ኖሮ በደስታ ይቀበሉት ነበር። ጌታችን ግን ምድራዊ ስልጣን አይሻም ነበር። አሳና እንጀራ በርክቶ ባበላቸው ጊዜ ያነክሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ወደ ተራራ ብቻውን ፈቀቅ አለ። ዮሐንስ 6። ጥቃቅን ኃላፊነቶችን ሳይቀር አሳልፎ ለደቀ መዛሙርቱ ሰጣቸው እንጂ በተከታዮቹ ላይ እንኳን ስልጣን አላሳየም። በመንግስቱ ሁሉ ላይ የሚደረገውን የሚያውቅ አምላክ ሲሆን ንጉስ ከመባል ግን አፈገፈገ። በዚህም ለበላይነትና ለትዕቢት ከሚዳርገን የስልጣን ወጥመድ እንድንሸሽ አስተማረን ይላል ጠርጡለስ። አይሁድ ግን በግድ እናንግስ ሲሉት የነበሩትና ከምድራዊ ስልጣን የሸሸው ጌታ ንጉስ ነኝ ይላል ብለው ከሰሱት። ከንግግር የሚበልጥ ዝምታ። ከመቀየም ይልቅ የዋህነትን የምትወድ ጌታ ኢየሱስ ክርስቶስ ሆይ የትዕግስትህ መጠኑን አውቀው ዘንድ የአፍ መዝጊያ ቁልፎች የሆነች ዝምታን ስጠኝ ይላሉ የመልክዓ ኢየሱስ ደራሲ። ጌታችን
አይሁድ በሐሰት ክሶች ደጋግሞ ሲከሱት፣ ሲሰድቡት፣ ሲዘብቱበት የታገሰውን የትዕግስቱን መጠን እንዴት ልንረዳው እንችላለን? ባላጠፋኸው ስትከሰስ ያላደረግከውን አድርገሃል እየተባለ ለሞት በሚያደርስ ክስ ስትወቀስ በዝምታ መሸከም እጅግ ከባድ ነው። እናም በብስጭትና በምሬት ራስህን ለመከላከል መሞከር አይቀርም። ምናልባትም ከመናገር አልፈህ ከሳሾችህን፣ የሚሰድቡህን፣ የሚተፉብህን ሁሉ መሬት ተሰንጥቃ እንድትወጣቸው ማድረግ ብትችል ከማድረግ አትመለስም። ጌታችን ግን ሁሉ ማድረግ ሲቻለው በዝምታ ተቀበለ። ይህን ያህል ዝምታ እንደምን ያለ ዝምታ ነው! ይህን ያለ ትዕግስት እንደምን ያለ ትዕግስት ነው እያልን በቅዳሴያችን ከማድነቅ በቀር ምን ልንል እንችላለን? የጌታችን ዝምታ ከአይሁድ ንግግር ይልቅ የጲላጦስን ልብ ገዛው። የእግዚአብሔር ድካም ከሰው ይበረታልና የጌታችን ትዕግስት ጲላጦስን አስጨነቀው። አንደኛ ቆሮንጦስ 1። እንደ ሌሎች ተከሳሾች ሕይወቱን ለማዳን በገዢው ፊት በእንባ የማይማጸን፣ ክሶቹን ለማስተባበል የማይሞክር፣ ከሳሾቹን መልሶ እየከሰሰ ራሱን ነፃ ለማውጣት የማይፍጨረጨር፣ በሰንሰለት ታስሮ እየተጎተተ እንኳን ከሚጎትቱት ጋር የማይታገል፣ ሞት ሊያስፈርድበት በሚችል የፍርድ ወንበር ፊት ቀርቦ በፍጹም እርጋታና ሰላም የሚቆም ተከሳሽ ከጌታ በቀር አይቶ የማያውቀው ጲላጦስ ከሊቃነ ካህናቱ ጩኸት በላይ በናዝራዊው ዝምታ ተማረከ። ማርቆስ 15። ጲላጦስ ከግቢው ውጪ ቆመው የሚጮሁትን አይሁድ ወደ ጎን ትቶ ጌታችንን ለብቻው መረመረው። ጲላጦስም እንደገና ወደ ገዢ ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ አንተ ነህን? አለው። ኢየሱስም መልሶ አንተ ይህን የምትለው ከራስህ ነውን ወይስ ሌሎች ስለኔ ነገሩ? አለው። ዮሐንስ 18። ለመናገርም ጊዜ ያለውና ጌታችን መልስ ሰጠ። ምላሹ ግን ጥያቄ ነበር። ንጉሥ ነህ ወይ ብለህ የጠየከኝ ከራስህ ነው ወይስ እነሱ ስለነገሩህ ነው? የጌታችን መልስ ከላይ ሲታይ እንዴት እንዲህ ይላል የሚያሰኝ ሊመስል ይችል ይሆናል። ሆኖም ጌታችን ይህን ያለው የጲላጦስ ጥያቄ ሁለት መልስ ያለው ስለሆነ ነው። ንጉሥ ነህ ወይ የሚለው ጥያቄ በመንፈሳዊ ትርጉሙ ከሆነ እርሱ ክርስቶስ እንደመሆኑ አዎን አንተም አልከው የሚያሰኝ ነው። ቄሳርን የሚጋፋ ንጉሥ እንዳይነሳ በሚፈሩት በሮማውያን እይታ ከሆነ ደግሞ ጌታችን ንጉሥ አይደለሁም ሊል ይችላል። ጲላጦስ በጠየቀው ጊዜ ይህን የምትለው ከራስህ ነውን ወይስ ሌሎች ስለኔ ነገሩህ ማለቱ ጥያቄው ከራሴ የመጣ ከሆነ ንጉሥ አይደለሁም እንድልህ፣ አይሁድ የነገሩህን ብቻ ይዘህ ከሆነ ደግሞ መሲሁ ንጉሥ እኔ ነኝ ብዬ ለይቼ መልስልህ ዘንድ የጥያቄ መነሻ ንገረኝ እንደማለት ነው። ጲላጦስ የጌታችንን አጠያየቅ ስለተረዳ በአይሁድ ዘንድ ያለው ነገር ለእርሱ እንደማይገደው በማሳየት እኔ አይሁዳዊ ነኝን? ወገኖችህ የካህናት አለቆች ለእኔ ያሳልፈው ሰጡ፣ ምን አድርገሃል? አለው። ጌታችንም መልሶ መንግስቴ ከዚህ ዓለም አይደለችም። መንግስቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ዋጉልኝ ነበር። አሁን ግን መንግስቴ ከዚህ አይደለችም አለው። ዮሐንስ 18። ጌታችን በዚህ መልሱ ሰማያዊ ንግስናውንም ምድራዊ ስልጣንን የሚፈልግ ንጉሥ አለመሆኑንም በአንድ ላይ አስረዳ። መንግስቴ ከዚህ ዓለም አይደለችም ብሎ አይሁድ እንደሚከሱት ለቄሳር በተቀናቃኝነት የሚያሰጋ መንግስት እንደሌለው አስረዳ። ይህም መልስ የጲላጦስን ልብ የሚያሳርፍ ነው። ምክንያቱም የሀገረ ገዢው ዋነኛ ጭንቀትና ኃላፊነት የቄሳርን ስልጣን እንዳይነካ ማድረግ ላይ ብቻ ነው። መንግስቴ የሚለው ቃል ደግሞ የክርስቶስን ንጉስነት ያሳያል። የቤተ ክርስቲያን ታሪክ ጸሐፊው አውሳቢዮስ ዘቂሳርያ እንዳለው የክርስቶስ መንግስቱ በምድራዊ ሕግጋት የማይወሰን በአምላካዊና ሰማያዊ ትምህርቱ ነፍሳትን ብሩህ ስላደረገ ብቻ በዓለም ሁሉ የተስፋፋ መንግስት ነው።
በዚህ መሰረት መንግስቱ ተብለን የተጠራ ነው በስሙ አምነው የተከተሉት ሐዋርያት፣ በእነሱ መሰረትነት የተመሰረተችው ቤተክርስቲያንና በስሙ ያመንን እኛ ክርስቲያኖች ነን። መንግስቱ የተባልነው በእርሱ ያመንን እኛ ክርስቲያኖች ከሆንን መንግስቴ ከዚህ ዓለም አይደለችም የሚለው ቃልስ እንዴት ይታያል? እኛ ያለነው በዚህ ዓለም አይደለምን የሚል ጥያቄ ማስከተሉ አይቀርም። ጌታችን መንግስቴ ከዚህ ዓለም አይደለችም አለ እንጂ በዚህ ዓለም አይደለችም አላለ። በስሙ የታመን ቤተክርስቲያንና ክርስቲያኖች ሁሉ በዓለም ናቸው እንጂ ከዓለም አይደሉም። ጌታችን ስለ መጀመሪያዎቹ ክርስቲያኖች ስለ ሐዋርያቱ ሲመሰክር እኔ ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው በማለት ተናግሯል። ዮሐንስ 17 የሚያምን ሰው አድራሻው በዚህ ዓለም መሆኑ ችግር የለውም። ከዓለም ከሆነ ግን ችግር አለው። ክርስቲያኖች በዓለም እየኖሩ ከዓለም ያልሆኑ ዓለም ያልተገባቸው ምድራዊ ሲሆኑ ሰማያውያን ናቸው። ዕብራውያን 11 ከእግዚአብሔር መንግስት ውጪ የሚያደርገንም በዓለም መሆናችን ሳይሆን ከዓለም መሆናችን ነው። ልንጸልይ የሚገባውም ከዓለም ክፋት እንዲጠብቀን እንጂ ከዓለም እንዲያወጣን አይደለም። ጌታችን በመጨረሻዎቹ ቀናት በጸለየው ታላቁ ጸሎት ላይ ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም ያለው ስለዚህ ነው። ማቴዎስ 17 ጲላጦስ በዚህ ምላሽ ክርስቶስ እንደተከሰሰው ቄሳርን የሚቀናቀን ንጉሥ አለመሆኑን ቢረዳም መንግስቴ የሚለውን ንግግር የተፈራው አይነት ባይሆን ክርስቶስ ንጉሥ እንደሆነ የሚያመለክት ስለሆነበት እንኪያስ መንግስት ከዚያ አይደለችም እንጂ እንግዲያ ንጉሥ ነህን አለው። ኢየሱስም መልሶ እኔ ንጉሥ እንደሆንኩ አንተ ትላለህ። እኔ ለእውነት ልመሰክር ስለዚህ ተወልጃለሁ፣ ስለዚህ ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማዋል አለው። ዮሐንስ 18 ጌታችን ቅድመ ዓለም ከአብ የተወለደውን ልደት ሳይሆን ከእመቤታችን የተወለደውን ዳህራዊ ልደቱን በማመልከት ስለ እውነት ልመሰክር ስለዚህ ተወልጃለሁ አለ። በዚህ ዓለም ቢወለድም በእናቱ ማህፀን ሲጸነስ ህልውናው የጀመረ ሳይሆን ከመወለዱም በፊት የነበረ አምላክ መሆኑን ሲያስረዳ ደግሞ ወደ ዓለም መጥቻለሁ አለ። ዮሐንስ 1 ጲላጦስ በደንዳና ልቡ ይህንን ምስክርነት ሊሰማ እንደማይወድ ስለሚያውቅም ከእውነት የሆነ ሁሉ ድምፄን ይሰማል አለው። ጲላጦስ እውነት የሚለውን ቃል ሲሰማ እውነት ምንድን ነው ብሎ ጠየቀው። ምላሹን ሳይሰማ ወደ ውጪ ወጥቶ ለአይሁድ እኔስ አንዲት በደልስ እንኳ አላገኘሁበትም አላቸው። ቅዱስ ዮሐንስ አፈወርቅ ጲላጦስ የጌታችንን መልስ ሳይጠብቅ የወጣው የጠየቀው ጥያቄ ጊዜ የሚያስፈልገው እንደሆነ አውቆ ከአይሁድ እጅ ባስጥለው ይሻላል ብሎ ነው ይላል። ጲላጦስ ሆይ ጥያቄ ጠይቆ መልሱን ሳይሰሙ መውጣት እንዴት ያለ ነገር ነው? ነፃ ላትለቀው ነገር ጥቂት ታግሰህ ብትሰማው ኖሮ ምን አለ? ለነገሩ ቆመህ ብትሰማው ኖሮ እውነት ምንድነው ለሚለው ጥያቄ እውነትም ሕይወትም መንገድም እኔ ነኝ ብሎ በመለሰልህ ነበር። ዮሐንስ 10 ምስኪኑ ጲላጦስ ለእውነት ምንድነው ብሎ ጠየቀው። ምላሹንም ሳይጠብቅ ወደ ውጭ ወጣ። ጲላጦስ ለአይሁድ እኔስ አንዲት በደልስ እንኳ አላገኘሁበትም አላቸው። እነርሱ ግን አጽንተው ከገሊላ ጀምሮ እስከዚህ ድረስ በይሁዳ ሁሉ እያስተማረ ሕዝቡን ያውካል አሉ። ይህን ያሉት ከዚህ ቀደም አመጽ አስነስተው በሞት የተቀጡት ሰዎች ከገሊላ የተነሱ ስለነበሩ ኢየሱስም ከገሊላ መሆኑን በማመልከት ነገሩን ለማክረርና ጲላጦስም የበለጠ እንዲሰጋ ለማድረግ ነበር። ጲላጦስ ግን የገሊላ ሰው ነው ሲሉ በሰማ ጊዜ የገሊላ ሰው ነውን ብሎ ጠየቀ። ከሄሮድስም ግዛት እንደሆነ ባወቀ ጊዜ ወደ ሄሮድስ ሰደደው። እርሱ ደግሞ ያን ጊዜ በኢየሩሳሌም ነበረና። የእግዚአብሔር በግ በቀበሮ ፊት። በገሊላ የሚኖረው የአራተኛው ክፍለ ገዢ ሄሮድስ
አንቲጳስ በየዓመቱ እንደሚያደርገው የፋሲካን በዓል ለማክበር በኢየሩሳሌም ተገኝቶ ነበር። እንደ ወጉ አባቱ ታላቁ ሄሮድስ ባሰራው ቤተ መንግስት ውስጥ ሊያርፍ የሚገባው ቢሆንም እስራኤል በሮማውያን አገዛዝ ስር ስለሆነችና በአባቱ ቤተ መንግስት ውስጥ ጲላጦስ ስላረፈ ሄሮድስ ያረፈው በጥንታዊ የመቃቢስ ቤተ መንግስት ነበር። ሊቃነ ካህናቱ ጌታን በሮማውያን ወታደሮች አስይዘው እያንገላቱ ወደ ሄሮድስ ቤተ መንግስት ወሰዱት። ንጉሥ ሄሮድስን በምን ቋንቋ ልንገልጸው እንችላለን? የሮምን ንጉሥ ለማስደሰት ከሚገብረው ግብር አልፎ በጢባሪዎስ ቄሳር ስም የዝሙትና የስካር ከተማን የገነባው ደፋሩ ንጉሥ ሄሮድስ በአንድ ወገን እስራኤላዊ ሆኖ ሳለ አህዛባዊቷን የአረብ ንጉሥ ልጅን አግብቶ የሚኖረውን ቅምጥሉን ንጉሥ ሄሮድስ በዚህ ትዳሩም ሳይጸና የወንድሙን የፊልጶስን ሚስት ሄሮዳዲያን ቀምቶ በሚስቱ ላይ የደረበና ሚስቱንም በብስጭት ወደ ሀገሯ እንድትኮበልል ያደረገውን ዘመናዊ ሄሮድስ የእንጀራ ልጁና የወንድሙ ልጅ የሆነችውን የሰሎሜን ዘፈን ሲሰማ ተደስቶ የመንግስቴን እኩሌታ ካልሰጠውሽ ያለው ስሜታዊ ሄሮድስ በምን ቃል ሊገለጽ ይችላል? የመጥምቁ ዮሐንስን ስብከት ደስ እያለው ሲሰማ እንዳልኖረ መልሶ ወደ እስር ቤት የጨመረውና በኋላም አንገቱን አስቆርጦ በወጭት ያስመጣውን ነፍሰ በላውን ሄሮድስን በምን ቋንቋ እንግለጸው? ሄሮድስን በአንዲት ቃል ሊገልጸው የቻለው ጌታችን ብቻ ነው፣ ቀበሮ ብሎ ሉቃስ 13። በእርግጥም ሄሮድስን ሕይወት በአይሁድ ዘንድ ከማይበሉትና ከረከሱት እንስሳት አንዱ ከሆነው ቀበሮ በላይ የሚገልጠው ስም የለም። ጠቢቡ ሰለሞንም በዚሁ ዘይቤ ወይናችን አብቧልና የወይናችንን ቦታ የሚያጠፉትን ቀበሮች ጥቃቅኑን ቀበሮች አጥምዳችሁ ያዙልን ብሎ ነበር። የተቀደሰችውን ከተማ የሚያረክሱ እንደ ሄሮድስ ያሉ ሰዎች በክህደታቸው የእግዚአብሔር ቤትን የሚያውኩ ከሃዲያን የጋራ ስማቸው ቀበሮ ነው። ጠቢቡ አጥምዳችሁ ያዙልን እንዳለ እንዲህ አይነቶቹን ሰዎች በትምህርት አጥምዶ መያዝና ሶምሶም እንዳደረገው በጅራታቸው የቃሉን ችቦ እያሰሩ ወደ መጡበት የክህደት እርሻ መልሶ ማሰማራት ያስፈልጋል። መኃልየ መኃልይ 2 መሳፍንት 15። አይሁድ የዓለምን ኃጢአት የሚያስወግደውን የእግዚአብሔር በግ ኢየሱስ ክርስቶስን ወደዚህ ቀበሮ ይዘውት ቀረቡ። ሄሮድስም ኢየሱስን ባየው ጊዜ እጅግ ደስ አለው። ሉቃስ 23። ሄሮድስ ጌታን ሲያየው ደስ ያለው ዓይኖቼ ማዳንህን አይተዋል ብሎ አልነበረም። እንደ አብርሃም ቀኑን አይቶ ደስ ብሎት እንደ ሰብአ ሰገል የአይሁድን ንጉሥ አየሁ ብሎ እንደ ዘኬዎስ ጌታዬን አየሁት ብሎ አልነበረም። የጌታችንን ዝና በሰማ ጊዜ ሄሮድስም ዮሐንስ እኔ ራሱን አስቆረጥኩት፣ ይህ እንዲህ ያለ ነገር የምሰማበት ማን ነው እያለ ሊያየው ይሻ ስለነበር ነው። ሉቃስ 9። ስለ እርሱ ስለሰማ ከብዙ ጊዜ ጀምሮ ሊያዩ ይመኝ ነበርና ምልክትም ሲያደርግ ሊያይ ተስፋ ያደርግ ነበር። ሉቃስ 23። ትልቁ ሄሮድስ የተወለደው የአይሁድ ንጉሥ ወዴት ነው የሚለውን የሰብአ ሰገል ጥያቄ ሰምቶ ለስልጣኑ ሰግቶ ነበር። ስለ ሕፃኑ በጥንቃቄ መርምሩ ብሎም ነግሯቸው ነበር። በኋላም የተወለደውን ንጉሥ ለማግኘት ብሎ የቤተልሔም ሕፃናትን ቢያስጨፈጭፍም ኢየሱስን ግን ሳያገኘው ሞተ። የትልቁ ሄሮድስ ልጅ ሄሮድስ አንቲጳስ አባቱ በብዙ ልፋት ያገኘውን የተወለደውን የአይሁድ ንጉሥ ሮማውያን አጥተው በፊቱ አቆሙለት። እርሱ ግን ስለ ሕፃኑ በጥንቃቄ ሊመረምር አልፈለገም። የእርሱ ፍላጎት አንድ ብቻ ነበር፣ ተአምር ማየት። ተአምር ማየት መፈለግ በአጠቃላይ የፈሪሳውያንና የሰዱቃውያን ጠባይ ነበር። ለዚህም ነው ጌታ ሐዋርያቱን ተአምር ከማየት ጉጉትና ከግብዝነት ትምህርት እንዲጠበቁ ሲያስተምር ከሰዱቃውያንና ከፈሪሳውያን ተጠበቁ ብሎ ያስጠነቀቃቸው። ማቴዎስ 16። ይህ የፈሪሳውያን ተአምር የመወደድ ጠባይ በሄሮድስ ላይ የበለጠ ጎልቶ ይታይ ነበር። ለዚህም ነው ጌታችን በማርቆስ ወንጌል ላይ ከፈሪሳውያን ጋር ደምሮ ተጠንቀቁ፣ ከፈሪሳውያንና ከሄሮድስ እርሾ ተጠበቁ ብሎ ለይቶ የጠቀሰው።
ማርቆስ 8። ጌታችንን ባየ ጊዜ ተደሰተው ከመኳንንቱ ጋር ተቀምጦ እንደ ትርኢት ጌታችን ተአምራት ሲያደርግ ለመመልከትና ለመደሰት ነበር። ጌታችን ተአምር ቢያደርግ ኖሮ ምናልባትም ሄሮድስን ደስ ማሰኘትና ወደ ጲላጦስም ተመልሶ ከመሰቀል ሊድን ይችል ይሆን ነበር። ዘፈን ለዘፈነችለት ሴት ግማሽ መንግስት ልስጥ ያለው ሰው ተአምር ቢያሳየው ኖሮ ከዚያ በላይም ላድርግ ይል ይሆናል። ጌታችን ግን ተአምር ያደርግ የነበረው የተጨነቁትን ለማዳን እንጂ በተአምር የሚደሰቱ ሰዎችን ለማስደነቅ አይደለም። በብዙ ቃልም ጠይቀው፣ እርሱ ግን አንድስ እንኳ አልመለሰለትም። ሄሮድስ የአይሁድን ክስ እንኳን አልሰማ ብሎ በጉት ምልክት እንዳያሳየው ብዙ ጥያቄዎችን ቢደረድርለትም ጌታችን ግን በሄሮድስ ፊት አንዲትም ቃል አልተናገረም። ሄሮድስ ጌታን አየው እንጂ ሲናገር አልሰማውም። ጌታችን በሄሮድስ ፊት አለመናገሩ ብዙ ነገሮችን ያስታውሰናል። ተአምር የሚሻ ሰው ቢነግሩት መቼ ይሰማል? የምልክት ፍቅር ያለው ሰው ቃሉን የመስማት ፍላጎት የለውም። ትምህርት ቢሰጠው እንኳን ቶሎ ትምህርቱ አልቆ ወደ ተአምሩ ቢሄዱ ምን አለ ብሎ ይቆነጠነጣል እንጂ የእግዚአብሔርን ቃል የሚሰማበት ትዕግስት የለውም። ጌታችን ተአምሩን አይተው ብዙዎች በስሙ ሲያምኑ እንኳን በሰው ልብ ያለውን ያውቅ ነበርና አይተማመንባቸውም ነበር። ዮሐንስ 2:25። ስለዚህ ለተአምር ፈላጊው ሄሮድስ በመናገር አልደከመም። ሄሮድስ ተነግሮት የሚያወጥ ሰው ቢሆን ኖሮ የመጥምቁ ዮሐንስ ስብከት ይበቃው ነበር። ቅዱስ ዮሐንስ ሲያስተምር እየሰማ በብዙ ነገር ያመነታ ነበር፣ በደስታም ይሰማው ነበር። ማርቆስ 6። የስብከት ዓላማው ሰሚውን ማስደሰት ሳይሆን የሕይወት ለውጥ እንዲያመጣ ማድረግ ነበር። ሄሮድስ ግን ቃሉን ከማድረግ ይልቅ ራሱን እያሳተ የሚሰማ ብቻ ነበር። ያዕቆብ 1። ይፈራው የነበረውን ባህታዊን ዮሐንስም ስብከቱን ወዶ እንዳልነበረ ሁሉ በግፍ አንገቱን አስቆረጠው። ታላቁን ነቢይና ሐዋርያ ያስገደለ ይህ ግፈኛ ንጉሥ የጌታችንን ድምፅ ሊሰማ እንዴት ይገባዋል? በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ ዕንቁዎቻችሁንም በእሪያዎች ፊት አትጣሉ ብሎ ያስተማረ ጌታ ከአፉ የሚወጣውን ዕንቁ የሆነ ቃሉን በዚህ ቀበረው ፊት እንዴት ይናገራል? ማቴዎስ 7። መጥምቁ ዮሐንስ በተገደለ ጊዜ ደቀ መዛሙርቱ በድኑን ቀበሩት። መጥተውም ለኢየሱስ አወሩለት። ኢየሱስም በሰማ ጊዜ ከዚያ ብቻውን ወደ ምድረ በዳ በታንኳ ፈቀቅ አለ። ማቴዎስ 14። ከማኅፀን ውስጥ ሆኖ የሰገደለት፣ በፊቱ መንገድ የጠረገለት፣ በዮርዳኖስ ባህር ያጠመቀው ቅዱስ ዮሐንስ እንደ ሞተ በነገሩ ጊዜ ኢየሱስ ብቻውን ወደ ምድረ በዳ ፈቀቅ አለ። ወላጆቹ በልጅነቱ የሞቱበት የበረሃ ሰው፣ ዘመድ አልባው መናኝ፣ ከአንበጣ በቀር የማይበላው ጦመኛ፣ ከግመል ጠጉር በቀር የማይለብሰው ባህታዊ ቅዱስ ዮሐንስ እንደ ወንጀለኛ በግፍ መገደሉን ሲሰማ ጌታችን ብቻውን ለመሆን ፈለገ። የምንወደው ሰው መሞቱን ስንሰማ በሐዘን ተሰብረን ወደ መኖሪያ ቤቱ ሄደን ሐዘናችንን እንደምንገልጽ ጌታችንም ቤት የሌለውን የባህታዊ ሞት ሲሰማ ዮሐንስ ወደ ኖርበት ወደ ምድረ በዳ ብቻውን ፈቀቅ አለ። ይህ ከሆነ ከ2 ዓመታት በኋላ ጌታ ዮሐንስን በግፍ ባስገደለው በዚህ ጨካኝ ንጉሥ ፊት ተይዞ ሲቀርብ አንድም ቃል አልተናገረም። በምድረ በዳ ይጮህ የነበረውን ሰው ድምፅ የገደለው ሄሮድስ ድምፅን ገሎ ቃልን ሰማ አይገባውምና ጌታችን ምንም አልመለሰለትም። አዋጅ ነጋሪውን መንገድ ጠራጊውን በግፍ ለገደለው ቀበሮ ጌታችን ብፁዓን ጆሮዎች የሚሰሙትን ድምፁን ሊያሰማው አልወደደም። ዮሐንስ እርሱ ሙሽራ ነው እኔ ሚዜ ነኝ ብሎ አልነበረምን? ዮሐንስ 3። ታዲያ ሙሽራ ከሚዜው ገዳይ ጋር እንዴት ይነጋገራል? ሄሮድስ ጌታችን መልስ እንደሰጠው ባየ ጊዜ ከሰራዊቱ ጋር ናቀው፣ ዘበተበትም። የጌጥም ልብስ አልብሶ ወደ ጲላጦስ ሰደደው። ሉቃስ 23። ሮማውያን ንጉሥ ለመሆን የሚሾሙትን ሰው አስቀድመው ነጭ ልብስ ያለብሱታል። ስርዓተ ንጉሱ ሲፈጸም ደግሞ በነጩ ልብስ ፈንታ ልብሰ መንግስት ለብሶ ዘውድ ይደፋል። ሄሮድስ ነውር የሌለበትን የእግዚአብሔር በግ ኢየሱስን ነጭ ልብስ ያለበሰው
በራሱ መኳንንት ፊት ብቻ ሳይሆን በጲላጦስና ወታደሮቹ ፊት ጭምር ሳቅ ለመፍጠርና በጌታችን ላይ ለመዘበት ያደረገው ነበር። ለዚህም ቀልድ ምላሽ መስጠታቸውን የምናየው ከነጭ ልብስ በኋላ ልብሱን ገፈው ቀይ ልብስ በማልበሳቸውና የሾህ አክሊልን በራሱ ላይ ደፍተው እየሰገዱለት በመዘባበታቸው ነበር። አትሳቱ፣ እግዚአብሔር አይዘበትበትም ብሎ ከመካከላቸው የሚገስጻቸው የለምና ሄሮድስና ሰራዊቱ በጌታችን ላይ በንቀት ዘበቱበት። ገላትያ 6 ሄሮድስ እንዲሳቅለት ብሎ በጌታችን ላይ ተሳለቀ። ባለንበትም ዘመን በክርስቶስ ላይና አካሉ በሆነች ቤተክርስቲያን ላይ የቀለዱ እንዲሳቅላቸው የሚጠባበቁ ብዙ ሄሮድሶች በየስፍራው አሉ። ራሳቸው ባይቀልዱም እንደ ሄሮድስ መኳንንት በጌታ ላይ ሲዘበት አብረው በመሳቅ የሚያግዙም ሞልተዋል። ሄሮድስ መልሶ አንተው ፍረድበት ብሎ ጌታን ወደ ጲላጦስ መለሰው። በዚህ መገባበዛቸው ምክንያት ሄሮድስና ጲላጦስ በዚያን ቀን እርስ በርሳቸው ወዳጆች ሆኑ። ቀድሞ በመካከላቸው ጥል ነበርና። ሉቃስ 23 ጲላጦስ በሄሮድስ ግዛት በገሊላ ሄዶ መስዋዕት ያቀርቡ የነበሩ ሰዎችን መግደሉ በሁለቱ መካከል ለነበረው መቃቃር አንድ ማሳያ ነበር። ሉቃስ 13 በዚህች ዕለት ዓርብ ግን በጌታችን ምክንያት ታረቁ። በዚህችም በመከራው ቀን የፍቅርና የእርቅ ቀን፣ የይቅርታ ቀን፣ ኃጢአት የሚሰረይበት ቀን፣ የሕይወትና የደህንነት ቀናትና ከቀድሞ ጀምሮ ጠብ ክርክር የነበራቸው ጲላጦስና ሄሮድስ ያን ጊዜ ተፋቀሩ። ድርሳነ ማህያዊ ዘረቡ። ቅዱስ ቄርሎስ ኢየሩሳሌምም በሰማይና በምድር መካከል ሰላምን የሚመልሰው እርሱ መጀመሪያ በፈረዱበት ሰዎች መካከል ሰላምን ማምጣትን ወደደ። ራሱን እጅ መንሻ አድርጎ በምድር አለቆች ዘንድ ሰላምን አመጣ ይላል።